እሺ እንደምናችሁ እንግዲህ አብዛኞቻችሁ ከቲክቶክ እንደመጣችሁ ተስፋ አድርጋለሁኝ። በዚህ ዓመት ከተቀበልኳቸው አስተያየቶች ውስጥ የአብዛኞቻችሁን ጥያቄ የሆኑ ጥያቄዎችን እናንተን በመወከል ከኮሜንት እየወሰደ ጥያቄዎችን ይጠይቀኛል። እኔ ደግሞ ለነዛ ጥያቄዎች ምላሽ ለመስጠት ሞክራለሁ ማለት ነው። ጥሩ ጊዜና እንደምናሳልፍ አልጠራጠርም። ጥያቄዎችን መቀጠል ትችላለህ። እሺ ወደ ጥያቄዎቻችን እንለፍ። የመጀመሪያ ጥያቄያችን የሚሆነው ከብዙ ሰዎች አስተያየቶች አንጻር የሌላ ቤተ እምነቶችን መዝሙር መዘመር ይፈቀዳሉ? ኦኬ፣ የሌላ ቤተ እምነቶችን ዝማሬዎች መዘመር ይፈቀዳል ወይ ለሚለው ጥያቄ ከሁለት አንግል ብናየው የተሻለ ነው። ይፈቀዳል የሚለው ከቤተ ክርስቲያን አንጻር ነው ወይስ ከመጽሐፍ ቅዱስ አንጻር እንየው የሚለው ነው። ከመጽሐፍ ቅዱስ አንጻር ካየን በትክክል ይፈቀዳል። ማለትም ይፈቀዳል ሲባል እንዴት ካልን አመፀኛውም ወደፊት ያምፅ እርኩስም ወደፊት ይርከስ ይላል መጽሐፍ ቅዱስ። ስለዚህ የምናደርገው ነገር አያስጠይቀንም ማለት አይደለም። ነገር ግን ሁሉ ነገር ማድረግ የምንችለው ሁሉ ነገር የተፈቀደ እንደሆነ መጽሐፍ ቅዱስ ያስረዳናል። ስለዚህ ሁሉም ነገር ማድረግ የምንችለው አመንዝራም ቢሆን መግደል፣ ማጥፋት፣ የትኛውም ነገር ማድረግ የምንችለው ነገር መጽሐፍ ቅዱስ ላይ የተፈቀደ ነው። ነገር ግን ያስጠይቀናል ወይም ለዛ ነገር ዋጋ ያስከፍለናል ማለት ነው። ስለዚህ እኔ ስላደረኩ ወይም ሌላው ስላደረገ ትክክል ነው ማለት አይደለም። ስለዚህ በትክክል ዋጋ ያስከፍለናል ወይም ኃጢአት ነው። ከቤተ ክርስቲያን አንጻር ካየነው ደግሞ ቤተ ክርስቲያን ላይ በጭራሽ አይፈቀድም እንደዚህ አይነት ተግባር። ምክንያቱም የሌላ ቤተ እምነቶች ዝማሬ ስለሆነ ወይም እነሱ በሚያምኑት እምነት አካሄድ የሚሄድ ስላይደለ በፍጹም ከቤተ ክርስቲያን ጋር ትክክል ባልሆነ አካሄድ የሚሄዱ ሰዎች የዘመሩትን ዝማሬ እኛ ቤተ ክርስቲያን ውስጥ መዘመር የተፈቀደ አይደለም። ነገር ግን ያልተፈቀዱ ነገሮችን ሁሉ አናደርግም ማለት አይደለም። ወይም የቤተ ክርስቲያን መሪዎቻችን ባለንባቸው ቦታዎች ሁሉ አብረውን ስለማይሆኑ እነሱ ያልፈቀዱትን ነገር አናደርግም ማለት አይደለም። በጣም ብዙ ቦታዎች ላይ እንገኛለን ወይም በጣም በተለያዩ ስፍራዎች ላይ እንገኛለን። ነገር ግን በቤተ ክርስቲያን አንጻር አይፈቀድም። ከመጽሐፍ ቅዱስ አንጻር ካየነው በትክክል ይፈቀዳል። ነገር ግን ዋጋ ያስከፍለናል እላለሁ። አመሰግናለሁ። እሺ ወደ ቀጣዩ ጥያቄያችን እንለፍ። እሺ ከአሁን በፊት አንተን የምናውቅህ በሶሻል ሚዲያው በቲክቶኩ ብዙ ጊዜ መዝሙሮችን ስትሰራ ወይም በመዝሙር ቪዲዮዎች ብቻ ነበር። አሁን ግን የቢዝነስ አይዲያ ወይም የቢዝነስ ኮንተንቶችን ጀምራል። በዚህ ጉዳይ ላይ ምን ማብራሪያ አለ? ኦኬ፣ ይሄ እንግዲህ ሰው የየራሱ መነጽር አለው። እኔ የራሴ የማይበት የራሴ መነጽር አለኝ። ሌሎችም የሚያዩበት የየራሳቸው መነጽር አለ። እንደኔ አመለካከት ሰው ማየት አይችልም። እንደ ሌሎችም ደግሞ እኔ ማየት አልችልም። ነገር ግን እኔ በራሴ የማምንበት አንድ እምነት አለኝ። ማለትም መጽሐፍ ቅዱስ ላይ እንደሚለው በምድር 100 እጥፍ በላይ በሰማይ ደግሞ የዘላለምን ሕይወት ማለት ነው። በምድርም የሚገባኝን ወይም በመጽሐፍ ቅዱስ እንደተገለጸው የሚገባኝን ጥሩ ሕይወት ኖሬ ወይም እንግዲህ የትኛውም ሰው ቢሆን ሆዱ ተርቦ በውስጡ ያለውን የእግዚአብሔር መንፈስ አለማሳዘን አይችልም። ማለትም አይኑ የሚያየውን ይመኛል፣ ጆሮ ደግሞ የሚያደምጠውን ሁሉ ይመኛል። ስለዚህ የእግዚአብሔርን መንፈስ እናሳዝላለን። ለዛ ደግሞ ሰርቶ አዳሪዎች ወይም ራሳችንን የለወጠን ሰዎች ልንሆን ይገባል፣ የሌሎችን አይተን እንዳንመኝ። ስለዚህ በትክክል የማደርገው ነገር ትክክል ነው ብዬ አምናለሁ። ለሌሎች ባይሆንም ወይም ሌሎች አይደለም ብለው ቢያምኑም እኔ ግን ትክክል ነው ብዬ አምናለሁ። በምድር 100 እጥፍ በላይ በሰማይ ደግሞ የዘላለም ሕይወት ማለት ነው። እሺ ስለሰጠህን ማብራሪያ ሁሉ አመሰግናለሁ።